ሰሞኑን ሶሻል ሚዲያውን በጣም ያጨናነቀ ጉዳይ እንዳለ ልጄ ነገረችኝ። እንኳን አላየሁትም ነበር። የሴቶች ጾታ ጥቃትን በሚመለከት በጣም የተባባሰ መምጣቱን የሚያሳይ ነገርና እንቅስቃሴም ጀምረዋል። ይሄ ነገር የረህማ ጦት እኮ ነው። ግን እቺ ልጅ የእያንዳንዳችንን እዝነት ብታገኝ እየተጠቃች ያለችዋ ልጅ እናቴ፣ እህቴ፣ የትዳር አጋሪ፣ ልጄ፣ የማህበረሰብ ዋና መሰረት የሆነችዋ ሴት ነች። ለዚህ ነው እኮ ነቢዩ ሰለላሁ ዐለይሂ ወሰለም አለይኩም ቢልቀዋሪር አሉ። ቀዋሪር ማለት መስታወቶች፣ መስታወቶች አደራ አላችኋለሁ። መስታወት በጣም እንክብካቤ ይፈልጋል። መስታወት ጥንቃቄ ይፈልጋል። እንዳይሰበርብህ በስሜትም በአካላዊ ጉዳይም በምንም ነገር ጥቃት እንዳይደርስባቸው እንክብካቤ ሊደረግላቸው እንደሚገባ ፊገሬቲቭ በሆነ በጣም ገላጭ በሆነ መንገድ ነቢዩ ሰለላሁ ዐለይሂ ወሰለም አስቀምጠውልናል።